እብድ አይደለህም ይላል ዛሬው ደግሞ። ከዛ በፊት ግን በረሱል አለይሂ ሰላቱ ወሰላም ዛሬ ጁምዓ ነው፣ ሰለዋት እናብዛ። اللهم صل وسلم وبارك على نبينا محمد። አንተ በጌታ ጸጋ የተጎናጸፍክ ስትሆን እብድ አይደለህም። ላንተ ከጌታ የሆነ የማይቋረጥ ምንዳ በእርግጥ አለልህ። አንተም የታላቅ ስነ ምግባር ባለቤት ነህ። ወደፊት የሚደርስባቸውን ቅጣት አንተም ታያለህ፣ እነሱም ያያሉ። እብደት በማንኛችሁ እንዳለም ወደፊት ይታያል ይላል ሱረቱል ቀለም። ታዲያ እነዚህ አንቀጾች የመለክተኛውን አለይሂ ሰላቱ ወሰላም ልብ ለማጽናናት የወረዱ የልብ ፈዋሽ አንቀጽ ናቸው። ቁረይሾች የመለክተኛውን አለይሂ ሰላቱ ወሰላም ማንነት ከማንም በላይ በሚገባ ያውቃሉ። እንደ ምንጭ ውሃ ኮለል ብሎ የጸዳ ህይወታቸውን፣ የመነጠቀ ስብዕናቸውን፣ ማራኪ ስነ ምግባራቸውን፣ ታማኝነታቸውን፣ እውነተኝነታቸውን በደንብ ያውቃሉ። ራሳቸው ቁረይሾች ረሱል አለይሂ ሰላቱ ወሰላምን በመለክተኝነት ነብይ ተደርገው ከመላካቸው በፊት ባሉ አመታት አልአሚን ታማኙ መሐመድ በሚል ቅጽል ስም ራሳቸው ይጠሯቸው ነበር። ታዲያ ይህንን ሁሉ እያወቁ ነገር ግን ነብዩ አለይሂ ሰላቱ ወሰላም የጣዖታት አምልኳቸውን ስለተቃወሙና አላህ Subhanahu Wa Ta'ala ብቻ አምልኩ ስላሏቸው ይህንን የተውሂድ ጥሪ ለማደናቀፍና በሰዎች ዘንድ ተቀባይነት እንዳያገኙ ለማደናቀፍ ብቻ ሲሉ እነኚህ የሰው ልጆች ፈርጥ፣ የበላይ ስብዕና፣ እብድ፣ ጠንቋይ የሚሉ ጸያፍ ቃላቶችን መጠቀምና ማነወር ጀመሩ። ይህን የሚሳደቡትን ጸያፍ ንግግራቸውን ሐሰት መሆኑንና ምንም ሚዛን እንደሌለው ራሳቸው ከሃዲያኖቹ ጠንቅቀው ያውቁ ነበር። አላሁ ተዓላ በዚህ በስራት ለረሱል አለይሂ ሰላቱ ወሰላም የተጎዳ ሞራላቸውን ጠገነ። በተሳላቂዎቹና በካህዲያኖቹ ምንም እንዳያዝኑም አበሸራቸው። ይህ የአላህ Subhanahu Wa Ta'ala ቃል ለረሱል አለይሂ ሰላቱ ወሰላም ከምንም በላይ የጽናት ብርሃን ነበር። በቁረይሾች የብልግና ቃላቶችና ጸያፍ ንግግሮች የቆሰለ ስሜታቸውን ለማከም፣ የተሰበረ ቀልባቸውን ለመጠገን የወረደ መለኮታዊ ጮራ ፈውስ ነበር። ረሱል አለይሂ ሰላቱ ወሰላም የላቀ ስነ ምግባር ባለቤት ነበሩ። ባጭሩ ቁርአንን ተግባራዊ ትርጓሜ ማለት ነበሩ። ቁርአን ያዘዛቸውን ይፈጽማሉ፣ የከለከላቸውን ይረቃሉ። ታዲያ ረሱል አለይሂ ሰላቱ ወሰላም ስብዕናቸው ባጭሩ ቁርአን ነበር። እናታችን አይሻ ስለ ረሱል አለይሂ ሰላቱ ወሰላም ባህሪ ተጠይቀው ሲመልሱ ስብዕናቸው ቁርአን ነበር ያሉት። ነብያችሁም በፍጹም እብድ አይደሉም። ታዲያ ለዚህ ውዱ ነብያችን አለይሂ ሰላቱ ወሰላም ሰለዋት ማውረድ ያንስብናል? አላህ صلوا على أشرف الخلق محمد صلى الله عليه وسلم. اللهم صل وسلم وبارك على نبينا محمد.